ታሪኩ የሚጀምረው በወጣቱ ማርክ ነው። ማርክ የሁለተኛ ደረጃ ትምህርቱን አጠናቆ ወደ ታዋቂው ሳውዘርን ካሊፎርኒያ ዩኒቨርሲቲ ለመግባት የሚመኝ ቢሆንም የቤተሰቡ ደካማ የኢኮኖሚ አቅም ግን ለዚህ ትልቅ እንቅፋት ሆኖበታል። እናቱ ለብቻዋ እሱንና ታናሽ እህቱን ሌሊን ለማሳደግ ቀን ከሌት ትለፋለች። ቤታቸው ውስጥ ያሉ ቁሳቁሶች ከኩሽና ዕቃ ማጠቢያ ጀምሮ እስከ ማርክ አሮጌ መኪና ድረስ ሁሉም የተበላሹና እርዳታ የሚሹ ናቸው። በአንድ ወሳኝ ቀን ማርክ ታናሽ እህቱን የፊደል አጻጻፍ ውድድር ለማገዝ አልገብቶላት ሳለ መኪናውን ፓርክ አድርጎ ለመሄድ ጎዳና ይጀምራል። በዚህ ቅጽበት ነው ታሪኩን የሚቀይረው አጋጣሚ የተፈጠረው። አንዲት ሴት መኪናዋ በፖሊስ ይያዝባትና ማርክን መማፀን ትጀምራለች። ማርክን እባክህ አድርሰኝ፣ የምትፈልገውን ገንዘብ ከፍልሃለሁ በማለት ማርክን መማፀን ትጀምራለች። ማርክም ምን ያክል ገንዘብ ትከፍኛለሽ ቢላት እሷ ወደ $1000 ገደማ ከፍልሃለሁም ትላለች። ማርክ መጀመሪያ ላይ ለእህቱ የገባውን ቃል በማሰብ አመንትቶ ነበር። ነገር ግን የገንዘቡ መጠንና የቤተሰቡ ችግር አጓግቶት ቃሉን አጥፎ ሉዊስን ለመርዳት ይወስናል። ይህ ውሳኔ ማርክን ወደ ተለየ ዓለም ይወስደዋል። ሉዊስን ካደረሰ በኋላ ሉዊስ ለማርክ አንድ ትልቅ ዕድል ትሰጠዋለች። ይህ በቢሊዮነሩ ሚስተር ሊዮያድ ግዙፍ መኖሪያ ቤት ውስጥ በረዳትነት ወይም ኢንተርን እንዲሰራ ማመቻቸት ነበር። ማርክ ወደ ቢሊዮነሩ ግቢ ሲገባ አይኑ ማመን አልቻለም። የቅንጦት መኪናዎች፣ ግዙፍ መናፈሻና ቤተ መንግስት የሚመስል ህንፃ፣ እዚያም ሚስ ሰንፍላወር የተባለችውን ጥብቅ የቤት ስራ አስኪያጅ ያገኛታል። እሷም ስራውን ለማግኘት ማርክ የግል ስልኩን አስረክቦ 4 እጅግ በጣም ከባድና ጥብቅ የሆኑ የቤት ደንቦችን እንዲከተል ታዝዘዋለች። ማለትም የግል ስልክ መጠቀም በጥብቅ የተከለከለ መሆኑን፣ ለማንኛውም ጥያቄ መልሱ አው ብቻ መሆን አለበት። ሶስተኛው ሚስተር ሊዮያድ ካልተናገረ በስተቀር ማርክ ፈጽሞ ማውራት የለበትም የሚል። አራተኛ የሥራ ስልክ ሲደወል ያለምንም ሰበብ አስቸኳይ መነሳት አለበት የሚሉ ናቸው። ማርክ ለወደፊቱ ተስፋና ለቤተሰቡ ሲል እነዚህ ደንቦች ተገዝቶ ስራውን ይጀምራል። ማርክ በቢሊዮነሩ ግቢ ውስጥ ስራውን ሲጀምር ሕይወቱ በሰከንድ የሚቆጠር የጊዜ ሰሌዳ ውስጥ ወደቀች። ሚስ ሰንፍላወር በሰጠችው ስልክ ላይ የሚመጣውን ጥሪ በየትኛውም ሰዓት የመመለስ ግዴታ አለበት። ይህ በእንዲህ እንዳለ ማርክ ቤቱ ሲመለስ እናቱ የቤታቸው ሁኔታ መበላሸትና እሱ ለቤተሰቡ ጊዜ አለመስጠቱ እንደሚያሳስባት ትነግረዋለች። ማርክ ግን በገንዘብ የታወረ ይመስላል። ይህ ሁሉ ለእናንተ ነው በማለት እናቱን ለማሳመን ይሞክራል። እህቱ ላይ ወንድሟ በውድድሩ ላይ እንደሚገኝ ደጋግማ ትጠይቀዋለች። እሱም ቃል እገባልሻለሁ ይላታል። ነገር ግን ስራው እያደረ ማርክን ከራሱ ማንነት እያራቀው መጣ። ፍቅረኛው ሳይዲ ጭምር የእሱን ትኩረት ማጣት ትጀምራለች። ማርክ ግን ሁኔታውን በውድ ስጦታዎች ሊተካው እንደሚችል በስህተት ያምናል። የሊሊ የፊደል አጻጻፍ ውድድርም ቀን ደረሰ። ማርክ አዳራሹ ውስጥ ተገኝቶ እህቱን እያበረታታ ሳለ በድንገት ያስፈሪ የቢሊዮነሩ ስልክ ይጮሃል። ማርክ በሁለት ምርጫዎች መካከልም ተወጠረ። አንደኛው በደንቡ መሰረት ስልኩን አንስቶ መሄድ ወይስ ለእህቱ የገባውን ቃል መጠበቅ የሚል። ከሁለቱ ምርጫዎች ውስጥ ማርክ ገንዘቡን መረጠ። ሊሊ ስሟ ተጠርቶ ወደ መድረክ ስትወጣ ወንድሟ መቀመጫውን ጥሎ ሲወጣ ባይኗ አየችው። በዚያ ቅጽበት የሊሊ ልብ ተሰበረ። ማርክ ወደ ቢሊዮነሩ ግቢ ሲመለስ ጓደኛውን በመንገድ ላይ ያገኘዋል። ጓደኛውም በድህነቱ ይሳለቅበታል። የቪአይፒ ትኬት መግዛት እንኳን አትችልም እያለ ማርክ ይበልጥ በገንዘብ የመበለጥ ስሜት ተሰማው። ይህ ቁጭት ደግሞ በድብቅ የቢሊዮነሩን ውድ መኪና ወስዶ ሳዲን ለማስደንገጥ እንዲሞክርም አደረገው። አንድ ምሽት ላይ ማርክ ለሚስተር ሊዮያድ ምግብ ሊያደርስ ሲሄድ ቢሊዮነሩ በጨለማ ቢሮ ውስጥ ብቻቸውን ተቀምጠው አገኛቸው። ቢሊዮነሩ በሐዘን ተውጠው ነበረ። ማርክ አትናገር የሚለውን ሕግ ጥሶ ጌታዬ ደህና ነዎት ብሎ ጠየቃቸው። ሚስተር ሊዮያድም ቀና ብለው አዩትና ሀብታም መሆን ማለት ምን ማለት ይመስልሃል አሉት። እዚያም መራራውን እውነት ተነፈሱ። እኔ ቢሊዮነር ለመሆን ስሮጥ ባለቤቴን በብቸኝነት ሞተች፣ ልጄንም አራኩት። አሁን በዓለም ላይ ካሉ ውድ ነገሮች ሁሉ አሉኝ፣ ግን አብሮኝ የሚበላ አንድም የቤተሰብ አባል የለኝም አሉት። ማርክ ይህንን ሲሰማ እሱም እህቱንና እናቱን በተመሳሳይ መንገድ
እያጣቸው እንደሆነም ተረዳ። ሚስተር ሊዮያድ ያጣውን ገንዘብ ልታገኘው ትችላለህ፣ ያጣውን ጊዜ ግን መቼም አትመልሰውም የሚል ትልቅ ምክር ሰጡት። ማርክ ምክሩንም ሰምቶ ወደ አሁኑ ውሳኔ ያሳለፈ። የሊሊ የመጨረሻ ዙር ውድድር ጥቂት ደቂቃዎች ብቻ ቀርተውታል። ማርክ ለቢሊየነሩ ጌታዬ፣ ዛሬ ካልሄዱ የልጅ ልጅዎትንም ለዘላለም ያጧታል በማለት እውነቱን ነገራቸው። ማርክም የቢሊየነሩን መኪና እየነዳ ቢሊየነሩንም ይዞ የውድድሩ አዳራሽ ወደሚገኝበት ቦታ በፍጥነት ገሰገሱ። አዳራሽ ውስጥ ሊሊ በመድረክ ላይ ቆማለች። እንድትጽፍ ወይም እንድትናገር የተሰጣት ቃል ሪደምሽን ወይም ቤዛነት፣ መታደስ የሚል ነበር። ማርክ በአዳራሹ በር በኩል ዘልቆ ገብቶ ፊት ለፊትም ተያዩ። ሊሊ ወንድሟን በማየቷ በራስ መተማመን አገኘችና ቃሉን በትክክል ጽፋ ወይም ተናግራ አሸነፈች። ይህ በእንዲህ እንዳለ ቢሊየነሩ የጠፋቸውን ልጃቸውንና የልጅ ልጃቸውንም አገኙ። ታሪኩ ሲያበቃ ማርክ ከሳዲና ከቤተሰቡ ጋርም ታረቀ። ሚስተር ሊዮያድ ለማርክ ባደረገው የቤተሰቡ ልደት ውለታ የዩኒቨርሲቲ ትምህርቱን ሙሉ ወጪ እንደሚሸፍንለትም ነገሩት። ማርክ በመጨረሻም አንድ ነገር ተማረ። ትልቁ ስኬት በኪስ ውስጥ ያለውን ገንዘብ ሳይሆን በቤት ውስጥ ያለውን ፍቅርና ለሚወዱት ሰው የሚሰጥ ጊዜ ነው። የዚህ ድራማ ወይም የዚህ ታሪክ ትምህርት ሁልጊዜ ለቤተሰብህ ቅድሚያ ስጥ። ምክንያቱም በስራ ቦታ ማንም ሰው ሊተካ ይችላል፣ በቤተሰብ ልብ ውስጥ ግን ያንተን ቦታ የሚተካ ማንም የለም። እስካሁን ስትከታተሉን ስለነበረ እጅግ አድርገን እናመሰግናለን። ቸር ሰንብቱ።